ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ወደ ቪዲዮ ከማለፌ በፊት ለዚህ ቻናል አዲስ ከሆናችሁ እንኳን ደህና ወደ ዶክተር ናታን ዩቲዩብ ቻናል በሰላም መጣችሁ። ቻናሉን ሰብስክራይብ በማድረግ እንድትቀላቀሉ ጋብዛለሁ። ከዛም ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ከዛሬው ቪዲዮ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። ወደ ቪዲዮ ሳልፍ የዛሬው ቪዲዮአችን የሚሆነው የራስ ምታት ምንድነውና መንስኤዎቹ ምንድናቸው፣ ምን አይነት ራስ ምታቶች አሉ የሚሉትን ነገሮች ለእናንተ አቀርብላችኋለሁ። እንደምትወዱት ተስፋ አደርጋለሁ። አብራችሁኝ ቆዩ። የራስ ምታት ማለት በየትኛውም የራስ ክፍል ላይ የሚሰማ ህመም ነው። በየትኛውም የራስ ክፍል ስንል ምን ማለታችን ነው ስንል እንግዲህ ራሳችን ለአራት የተከፈለ ነው፣ ወይም ደግሞ አናታችን ለአራት የተከፈለ ነው። የፊተኛው የራስ ምታት ምንለው አለ፣ የኋለኛው የራስ ምታትና የግራ ራስ ምታትና የቀኝ ራስ ምታት ምንላቸው አሉ። ሁሉም የየራሳቸው መንስኤዎች አሏቸው፣ ውጤቶችም አላቸው። ነገር ግን እያንዳንዳቸው የሚያመጡት ተጽዕኖም እንደየቦታቸው ልዩነት ይወሰናል ማለት ነው። እንግዲህ ህመሙ ሙሉ የራስ ቅል ሊሆን ይችላል፣ ከፍሎ ወይም አንድ ቦታ ላይ ብቻ ሊሰማን ይችላል። ተያይዞም ከአንድ ወይም ወደ ሌላ ሊሄድ ይችላል ማለት ነው። ራስ ምታት የሚዋጋ ሊሆን ይችላል፣ ወይም ደግሞ ወጋ የሚያደርግ ማለት ነው። የሚጠዘጥዝ ሊሆን ይችላል። አንዳንዴም የሚከብድ አይነት አሉት። ይህም ለሰዓት ወይም ለቀናት አልፎም እድሜ ልክ ሊቀጥል ይችላል ማለት ነው። እንግዲህ በሰዓታት ጊዜያቶች በምንከፍለው ጊዜ ለሰዓታት የሚቆዩ የራስ ምታት አይነቶች አሉ፣ ለቀናት የሚቆዩ የራስ ምታት አይነቶች አሉ፣ እንዲሁም እድሜ ልክ አብሮ የሚሄድ የራስ ምታት አይነቶች አሉ ማለት ነው። እንግዲህ የራስ ምታት በምን ምክንያት ይመጣል የሚለውን በምንመለከትበት ጊዜ ያሉት ምልክቶች የራስ ምታት ምክንያት ለማወቅ ይረዳል ማለት ነው። አብዛኛውን ጊዜ ግን አስጊ አይሆኑም። አንዳንዴ ግን በጣም ከባድ የሆኑ ምክንያቶች ይኖሩታል ማለት ነው። የመጀመሪያው የራስ ቅል ችግር ጋር የተያያዘ ሲሆን፣ ሁለተኛው አይነት ደግሞ ከሌሎች በሽታዎች ምልክት ሆኖ ሊከሰት የሚችል ነው። አንዳንዴም ከምግብ ደግሞ መመገብ ካለብን መጠን ማነስ ወይም የምግብ እጥረት ለራስ ምታት ሊዳርግ የሚችል ነገር ነው ማለት ነው። እንግዲህ እነዚህ ለሶስት ከፋፍለን ያየናቸው ምክንያቶች አሉት። የመጀመሪያው ከራስ ቅል አይነት ጋር በተለየ በተፈጥሮ የሚመጣ የራስ ምታት አለ ማለት ነው። የራስ ቅላችንን ሬጉላር የሆነ የራስ ቅል የሌላቸው ሰዎች በተፈጥሮ መንገድ የራስ ምታት ተፈጥሮባቸው ሊያድጉ ይችላሉ፣ ሊኖሩም ይችላሉ። ቅድም እንዳልኩት እድሜ ልክ ሊፈጠር የሚችል የራስ ምታት አይነት ሊሆን ይችላል ማለት ነው። ሁለተኛው አይነት ደግሞ ከሌሎች በሽታዎች የሚመጣ የራስ ምታት አለ ማለት ነው። እንግዲህ በሽታዎች አንድ ምልክታቸው ራስ ምታት ሊሆን ይችላል። አብዛኛዎቹ በሽታዎች ደግሞ የራስ ምታት ምልክታቸው ሆኖ ልንመለከት እንችላለን ማለት ነው። በሶስተኛ ደረጃነት የምንመለከተው ደግሞ የምግብ እጥረት ሊሆን ይችላል ማለት ነው። እንደሚታወቀው ከሰውነታችን ክፍል ውስጥ በአብዛኛው ግሉኮስን እንደ ኢነርጂ የሚጠቀመው የአእምሯችን ክፍል ነው። የአእምሯችን ክፍል በከፍተኛ ደረጃነት በቀን ከፍተኛ የሆነ የግሉኮስ መጠን ያስፈልገዋል ስራውን ለመስራት ማለት ነው። ይህ በማይሆንበት ጊዜ ወይም ደግሞ ኢነርጂ በሚያጥረው ጊዜ በፍጥነት ህመም የሚፈጠረው በራሳችን አካባቢ ላይ ነው ማለት ነው። እንግዲህ ሐኪሞች መቼ ማማከር ይገባውታል የሚለውን ስንመለከት ከላይ እንዳየነው የራስ ምታት ለህይወት አስጊ የሆነ ሁኔታዎች ምልክት ሊሆን ስለሚችል ችላ ማለት አይገባም። ከራስ ምታት ጋር የሚከተሉት ምልክቶች ካለቦት ሐኪሞች ጋር መማከር አሊያም መሄድ ይገባውታል ማለት ነው። አንደኛ ትኩሳት በተመለከተ ነው። ትኩሳቶ ከ37.5 በላይ ከሆነ በፍጥነት ወደ ሕክምና ተቋም ሂዶ የተለያዩ ዲያግኖሲሶችን ማድረግ ይኖርባቸዋል ማለት ነው። ሌላኛው ህመም ማስታገሻ ቢወስዱም ካልተሻሉት ወይም ከባሰቦትም እንዲሁ ወደ ሕክምና ተቋም መሄድ ይኖርባቸዋል። በሌላ በኩል ደግሞ የሰውነት አለመታዘዝ ወይም መደንዘዝ በሚፈጠርበት ጊዜም በፍጥነት ወደ ህክምና ተቋም መሄድ ይኖርብናል።
የአንገት ህመም ስንል የአንገት ህመም እንግዲህ በተለያየ መንገዶች ሊፈጠሩ ይችላሉ። ራስ ምታት ጋር በተያያዘ የሚፈጠር የአንገት ህመም ከሆነም እንዲሁ መሄድ ያለብን ሌላኛው ምክንያት ነው። ለማየት ወይም ለመናገር መቸገር በአብዛኛው ራስ ምታት በሚይዛችሁ ጊዜ አይናችን ለማየት ይከብደዋል። ለመናገር ደግሞ የሚቸግር ከሆነ እንዲሁ ትልቁ ምክንያት ወይም ደግሞ ምልክት ነው ማለት እንችላለን። የመራመድ መቸገር ወይም ደግሞ መንቀጥቀጥ፣ ማዞር፣ መጣል ሊሆን ይችላል። ማቅለሽለሽ ወይም ማስመለስ በተለየ መንገድ ልንመለከተው የሚገባ ነገር ነው። ከበፊቱ የበዛ ወይም የጠነከረ ከሆነም እንዲሁ ሕክምና ተቋም ሄዶ በአፋጣኝ የተለያዩ ምርመራዎችን ማድረግ ያስፈልጋል ማለት ነው። እንግዲህ ራስ መሳት የመጨረሻው ደረጃ ሲደርስ የሚፈጠር ነገር ነው። መውደቅ በተመለከተም እንዲሁ ቅድም ከጠቀስኳቸው ከሶስቱ ምክንያቶች አንዱ ሊሆን ስለሚችል መሄድ ያስፈልጋል ማለት ነው። እንግዲህ እንዴት መከላከል እንችላለን ወደሚለው ስናልፍ ራስ ምታትን በብዙ መንገዶች ልንከላከለው የምንችል ነገር ነው። አንደኛው በቂ እንቅልፍ ማግኘት ይኖርብናል። በቀን ውስጥ አንድ ሰው 8 ሰዓት መተኛት ይኖርበታል። በቂ እንቅልፍ በማንተኛበት ጊዜ አእምሯችን የመድከም ስሜት ስለሚፈጠርበት በአእምሯችን መካከል ያለው የብሎድ ቬዝሎች ከፍተኛ የሆነ የደም ስርጭት ስለሚያካሂዱ የደም ስርጭታቸውን በሚያካሂዱበት ጊዜ ከፍተኛ የሆነ ግሉኮስ ስለሚጠቀሙ የግሉኮስ እጥረት በሚያጋጥማቸው ጊዜ በፍጥነት ወደ ህመም ሊቀየር ይችላል። ወይም ደግሞ የነርቭ ኢንዲንጎቹ በተለይ በአእምሮ ላይ የሚገኙ ነርቭ ኢንዲንጎች በአፋጣኝ ድክመትና ዲጀነሬት እስከ መሆን ድረስ ሊደርሱ እንደሚችሉ መገንዘብ ያስፈልጋል። ሌላው ጤናማ አመጋገብ መከተል ያስፈልጋል። እንግዲህ ጤናማ አመጋገብ ስንል ቁርስ፣ ምሳ፣ እራትን በተገቢውና በሬጉላር የሆነ ታይም መመገብ ያስፈልጋል። እንዲሁም በቂና እለታዊ አካል እንቅስቃሴ ማድረግም ያስፈልጋል። እንቅስቃሴዎችን በምታደርጉበት ጊዜ ብለድ ሰርኩሌሽኖቻችን የተረጋጉና ሬጉላር ይሆናሉ። ስለሆነም በተስተካከለ ሰውነት ባለፈ ራስ ምታት እንዳይፈጠር ትልቁን ሚና ይጫወታሉ ማለት ነው። ጭንቀትንም መቀነስ ያስፈልጋል። ጭንቀት በከፍተኛ ደረጃነት ራስ ምታት እንዲፈጠር የሚያደርግ ነገር ነው። ስለሆነ ጭንቀት መቀነስ መቻል አለባችሁ። ሌላው የሚመች ትራስ መምረጥ ያስፈልጋል። ትራስ በከፍተኛ ደረጃነት ትልቅ ተጽዕኖ ሊፈጥር የሚችል ነገር ነው። ስለሆነም የሚመችና ሱቴብል የሆነ ትራስ ማድረግ ይኖርባችኋል። በብዛት የጥጥ ፍርናሾች እና የጥጥ ትራሶች አይመከሩም። የላባ ወይም ደግሞ ስፖንጅ የመሰሉ ትራሶች ቢሆኑ የተሻለ ነው። ወይም ደግሞ በጭንቅላታችን ቅርጽ ልክ በአንገታችን ቅርጽ ልክ ሊወርዱ የሚችሉ ያልተጎረባበጠ ቢሆን የተሻለ ነው ማለት ነው። የሚመች ቅድም እንዳልኩት ፈሳሽ ነገሮችን አብዝቶ መውሰድም የተሻለ ነው። የአልኮል መጠን ማስወገድ መጠጣትን ወይም ደግሞ አልኮል መጠጣትን መቀነስ ወይም ማስወገድ ያስፈልጋል። እንዲሁም በሌላ በኩል ደግሞ ጥሩ እንቅልፍ ማግኘት ቅድም እንዳልኩት ያስፈልጋል። ካፌን ያላቸውን መጠጦች ማስወገድ ምክንያቱም ካፌን ያላቸው መጠጦችን በምትጠጡበት ጊዜ እንቅልፍ እንዳትተኙና የእንቅልፍ ሰዓታችሁ ላይ ከፍተኛ ተጽዕኖ ስለሚፈጥር አደጋ ሊከሰት ይችላል ማለት ነው። የዩጋ ስፖርት ዩጋ ስንል የዩጋ ስፖርትን ለመስራት መሞከር የተሻለ ነው። ምክንያቱም አእምሯችን እንዲፍታታና እንዲዝናና ትልቁን ሚና ስለሚጫወት ማለት ነው። እንግዲህ እነዚህን ሁሉ ነገሮች ማድረግ ያስፈልጋል ማለት ነው። ይህን ካደረጋችሁ ራስ ምታቱ እንዳይበረታና በቀላሉም ለመከላከል ያደርጋችኋል ማለት ነው። ከዛም ባለፈ ጤናማ ህይወት እንድትመሰርቱ ትልቁን ሚና ይጫወታል። ውድ የዩቲዩብ ቻናል ቤተሰቦቼ የዛሬው ቪዲዮዬ ይህን ይመስል ነበረ። እንደወደዳችሁትና ብዙ ትምህርቶች እንደተማራችሁበት ተስፋ አደርጋለሁ። ለሚኖራችሁ ማንኛውም ጥያቄዎች፣ ሀሳብ አስተያየቶቻችሁ ቻናሌ ላይ ኮሜንት ቦክስ ላይ በመግባት መጻፍ ትችላላችሁ።
እንግዲህ በሌላ ቪዲዮ ተመልሼ እስክመጣ ድረስ ቻው ቻው።